ጊዜያዊ አስተዳደሩ በትግራይ ለአንድ ዓመት ተራዝሟል። ለአንድ ዓመት ፕሬዝዳንት ሆኖ የሚመራቸውን ሰው በሚል ምረጡ ብሏል ጠቅላይ ሚኒስትሩ። ከኢቢኤስ አስቸኳይ ማብራሪያ ተሰጠም። ስህተት ተፈጥሯል ብሏል። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅቶቻችን ውስጥ የአዲስ ምዕራፍ ፕሮግራሞችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰኝ ይገኛል ብሏል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣት የመፍትሄ አካላት በመሆን ማህበራዊ ኢኮኖሚክ ችግሮችን ለመፍታት የሚተጋ ህዝባዊ ሚዲያ ነው። ሚዲያው ከሚሰራቸው ስራ አንዱ ድጋፍ የሚሹ የህብረተሰብ ክፍሎችን ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝቡን በማሳተፍ ግለሰባዊም ብሎም ሀገራዊ ችግሮችን ለመፍታት የሚያስችለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችን ቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማን በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበቷ ተለይታ በወጣትነቷ የወለደችውን ልጇን ለማሳደግ አቅም የሌላት መሆኗን በመግለጽ ድጋፍ እንዲደረግ ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴት ላይ የደረሰ አካል ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶቻችንና እናቶቻችን በመርዳት ላይ ባተኮረ ዓላማ በመነሳት ይህ ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛበት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መጥታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩ ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ጠይቀዋል። ዩቲዩቦችና ቲክቶኮች ጨምሮ የመስመር ላይ አገልግሎት ሰጪዎች ግብር ሊከፍሉ ነው። የኢትዮጵያ መንግስት ክፍያ በሚቀርቡ ወይም በሚያቀርቡ አገልግሎት ገንዘብ ከሚገኙ የመተግበሪያና የበይነ መረብ አገልግሎት ላይ የተጨማሪ እሴት ታክስ ባት ለመሰብሰብ ማቀዱን ይፋ አድርጓል። ይህ አዲስ ታክስ አወሳሰድ በድረገጽ ከሚቀርቡ የዜና አገልግሎቶች፣ ብሮድካስቶች፣ ፊልሞች፣ ሙዚቃዎችና በደንበኝነት ምዝገባ ላይ የተመሰረቱ የሚዲያ አገልግሎት ጭምር ሰፋ ያሉ የመስመር ላይ አገልግሎቶችን የሚመለከት ነው። በተለይም በአዲስ አዋጁ መሰረት በበይነ መረብ የሚተላለፉ ብሮድካስቶች፣ ብሎጎች፣ ጆርናሎች፣ በመስመር ላይ የሚሸጡ መጻሕፍትና በመስመር ላይ የሚሰጡ የትራንስፖርት አገልግሎቶች ለመንግስት ታክስ መክፈል ይኖርባቸዋል። በተጨማሪም በመስመር ላይ የትራንስፖርት አገልግሎት የሚሰጡ አካላት ለደንበኞቻቸው የደረሰኝ አገልግሎት መስጠት ይጠበቅባቸዋል። ይህ አዲስ አሰራር በዲጂታል ምህዳር ላይ ከፍተኛ ለውጥ እንደሚያመጣ ይጠበቃል። የውናት ፓርቲ አመራር ህወሓትን ለማስወገድ የተጀመረው የትጥቅ ትግል እንቅስቃሴ ተቀላቅሏል። ለህወሓት ቡድን ወግነን ጊዜያዊ አስተዳደሩን አናፈርስም በማለት ተቃውሞ ያሰሙት የአርሚ 643 እና 44 የተውጣጡ 75 ታጣቂ ቡድን አባላት ሙሉ ትጥቃቸውን ይዘው በመጥፋት የህወሓት ቡድን እንደማይደግፉ በስፋት መረጃዎች እየወጡ እንደሆነ ተሰምቷል። የውጭ ምንዛሪ አስተዳደራዊ ጉዳይ ትኩረት ሊሰጠው እንደሚገባ የገንዘብ ኮሚቴ ገለጸ። በቅርቡ የጸደቀ የብሔራዊ ባንክ አዋጅ መሰረት በማድረግ የተቋቋመ የገንዘብ ፖሊሲ ኮሚቴ ባደረገው ሁለተኛ ስብሰባ ወቅታዊ የኢኮኖሚ ሁኔታ በመገምገም በርካታ ውሳኔዎችን አሳልፏል። ከእነዚህም መካከል ኮሚቴው እንደገለጸው የሚታየው የግሽበት ሁኔታ እየቀነሰ እንዲቀጥል አሁን ላይ ያለው ጥብቅ የገንዘብ ፖሊሲ ማስጠበቅ ይገባል ነው ያለው። በተጨማሪም ከቅርብ ጊዜ ወዲህ የሚታየው የውጭ ምንዛሪ አስተዳደራዊ ጉዳይ ልዩ ትኩረት ይገባል ሲል አክሏል። በተጨማሪም ይህ የውጭ ዛሬ አስተዳደራዊ ጉዳይ ወደ ኢኮኖሚ የሚገባ የገንዘብ መጠን በገንዘብ ፖሊሲ ላይ ያልተፈለገ አሉታዊ ተጽዕኖ እንዳያሳድር መጠንቀቅ እንደሚሻ ነው ኮሚቴ ያሳሰበው። ቀጣዩ የኮሚቴ ስብሰባ ሰኔ ወር 2017 መጨረሻ ላይ እንዲሆን ነው በገንዘብ ኮሚቴ የተወሰነው። በኤርትራ ታግተው የነበሩ የአዘርባይጃን መርከቦች ተለቀቁ። መርከቦቹ በቁጥጥር ሲዋሉት ባለፈው ህዳር ወር ማለትም ኖቬምበር 7 ቀን 2024 እንደነበር ይታወሳል። እነዚህ 18 የአዘርባይጃን መርከቦች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ዛሬ ተለቀው ወደ ሀገራቸው መሄዳቸው ተሰምቷል። የአዘርባይጃን የውጭ ጉዳይ ሚኒስተር እንደገለጹት መርከቦቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የአርቱና ኤምባሲ ለእስረኞቹ አስፈላጊውን የቆንስላ ድጋፍ ሲሰጥ ቆይቷል። ይሁንና መርከቦቹ እንዲፈቱ ትልቁ ሚና
የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነም አስታውቋል። ሚኒስተሩ ጨምሮም በኤርትራ የሚገኘው የቱርክ ኤምባሲ እነዚህ መርከቦች እንዲፈቱ በቀጥታ ድጋፍ በማድረግ ትልቅ ምስጋናችን እናቀርባለን ብለዋል። በወቅቱ እንደተገለጸው ኖቬምበር 7 ቀን 2024 የአዘርባይጃን ባንዲራ የሰቀሉ 3 በካስፒያን ሜሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡዳቢ እየተጓዙ ነበር። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክፍል ውስጥ ለመግባት መገደዳቸውን ገልጸው ነበር። መርከቦቹ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣን ሪፖርት ተልኮ የነበረ ቢሆንም ሳይደርሳቸው መቅረቱን ይህን ተከትሎ መርከቦቹ በኤርትራ ውሃ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ህገወጥ ናቸው ተብለው መታሰራቸውን መግለጹን መዘገባችን ይታወሳል።